ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከኢንጓን አካዳሚ። ዛሬ የምናየው 11ኛ ክፍል ምዕራፍ 7 ዲጂታል ዲቫይድ የሚል ርዕስ ነው። 6ኛ ክፍል ነው። ዲጂታል ዲቫይድ ምንድነው በሚለው ነጥብ ላይ the gap between people who have access to technology and those who don't የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ have access to technology ICT ቴክኖሎጂ ማለት ነው። የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መረጃ አክሰስ አቅርቦት ባላቸውና በሌላቸው ሰዎች አገሮች ወይም ህዝቦች መካከል ያለ ልዩነት ማለት ነው ባጭሩ። some people have smartphones ለምሳሌ አንዳንድ አካባቢዎች ላይ የተወሰኑ ሰዎች ስማርትፎኖችን ይጠቀማሉ፣ ኮምፒውተሮችን ይጠቀማሉ፣ ኢንተርኔት አክሰስ አላቸው፣ able to use search and any information ማንኛውም መረጃ የኢኮኖሚ መረጃ፣ የማህበራዊ መረጃ፣ የግብርና መረጃ፣ የጤና መረጃ፣ የትምህርት መረጃ ሰርች አክሰስ ማድረግ ይችላሉ። ይሄ ለሁላችንም አሁን ፕራክቲስ ያደርግነው ስለሆነ ሌሎቹ ደግሞ አይችሉም። ስለዚህ ይሄን ባልቻሉና በቻሉት ሰዎች መካከል ያለ ልዩነት ዲጂታል ዲቫይድ ይባላል ማለት ነው። some people can rely on radio and word of mouth never use computers ማለት ነው። ከላይኞቹ ጋር ስናነጻጽራቸው አንዳንድ ሰዎች ለምሳሌ በገጠር አካባቢ የሚኖሩ ሰዎች ሊጠቀሙ የሚችሉት ሬዲዮና በሰዎች ነው መረጃ ሊያገኙ የሚችሉት። የተለያዩ መረጃዎችን የሚለዋወጡት፣ የሚሰጡት፣ የሚቀበሉት ኮምፒውተር አይጠቀሙም፣ ኢንተርኔት አይጠቀሙም፣ ሌሎች ስማርትፎኖችን አይጠቀሙም። በሚጠቀመው በከተማውና በገጠሩ መካከል ስለዚህ ሰፊ ልዩነት ሊፈጠር ይችላል። ይሄ ነው ዲጂታል ዲቫይድ በመሰረቱ። ዲጂታል ዲቫይድ ምንን ያጠቃልላል ስንል አክሰስ አቅርቦት ነው። አክሰስ ሚንስ ሰፕላይ ማለታችን ነው። እዚህ ጋር በኢኮኖሚክስ ታውቁታላችሁ። ሰፕላይ ቱ ኮምፒውተርስ የኮምፒውተር አቅርቦት መኖር፣ የቴሌቪዥን አቅርቦት መኖር፣ የስማርትፎኖች ስልኮች አቅርቦት መኖር ወይም ደግሞ ማግኘት መቻል፣ የኢንተርኔት አገልግሎት ማግኘት መቻልን ያጠቃልላል። ዲጂታል ስኪልስ ኤንድ ኖሌጂ እዚህ ጋር እነዚህን አክሰስ ሲደረግ ፕሮሞትድ ይሆናሉ ማለት ነው፣ ይጨምራል። who has access who doesn't የሚለውን ለማየት በሁለት ክፍልን ዓለም ላይ ያሉትን ሰዎች አክሰስ ያላቸው እነማን ናቸው፣ የሌላቸው እነማን ናቸው። ጥናቶች እንደሚያሳዩት ሃይስት አክሰስ የተሻለ የዲጂታል ኢንፍራስትራክቸር አክሰስ መሰረተ ልማት አክሰስ የኢንተርኔት፣ የኮምፒውተር፣ የስማርትፎን ያላቸው ኖርዝ አሜሪካ አካባቢ፣ ካናዳ፣ ዩናይትድ ስቴትስ ማለት ነው፣ ዩሮፕ አካባቢ፣ ጃፓን፣ እንደ ሳውዝ ኮሪያ ሪች ካንትሪስ በአጠቃላይ እነዚህ ዴቨሎፕድ ሪች ካንትሪስ የምንላቸው ሃይስት አክሰስ አላቸው። በአንጻሩ በሌላ በኩል ሎስት አክሰስ ዝቅተኛ የሆነ የዲጂታል ኢንፍራስትራክቸር አክሰስ ያላቸው መሰረተ ልማት አክሰስ ያላቸው ሳብሳሃራን ከሳራ በታች ያሉ ሀገሮች ሳብሳሃራን አፍሪካን ካንትሪስ ላይክ ቻድ፣ ማሊ፣ ሴንትራል አፍሪካ ያሉት ሳውዝ ኤስት ኤሻ ማለት ነው። እዚህ ጋር እንደ ኢንዶኔዥያ፣ ማሌዥያ የመሳሰሉ አካባቢዎች ሩራል ኤሪያስ ኤቭሪዌር ኢን ዘ ወርልድ ገጠራማ የሆኑ በጣም ሪሞት የሆኑ ሩቅ የሆኑ ከከተሞች የራቁ ከመሰረተ ልማት የራቁ ገጠራማ አካባቢዎች የትም ዓለም ፑር አክሰስ አላቸው ማለት ነው። ፑር ኮሚኒቲስ ከኢኮኖሚ እድገት አንጻር ደግሞ በጣም በኢኮኖሚ ኋላ ቀር የሆኑ ያላደጉ አካባቢዎች አላቸው። በኢትዮጵያን ስናይ አክሰስ ኢዝ ግሮዊንግ በት ስቲል ሊሚትድ ስፔሻሊ ኢን ሩራል ኤሪያስ አክሰስ ዲጂታል አክሰስ ራፒድሊ ግሮዊንግ በፍጥነት እየጨመረ ነው። በፍጥነት የኢንተርኔት መሰረተ ልማት እየተስፋፋ ነው። አብዛኛው ሰው ስማርትፎን እየያዘ ነው በተለይ ከተሞች አካባቢ። ነገር ግን የገጠሩ አካባቢ አሁንም ይቀራል ማለት ነው። ዋይ ዳዝ ዘ ዲጂታል ዲቫይድ ኤግዚስት እንዴት ተፈጠረ? ይሄ ዲጂታል ዲቫይድ የሚባል ሁኔታ እንዴት ተፈጠረ የሚለውን ስናይ ሰቨራል ሪዝንስ ዋይድን ዘ ጋፕ የተለያዩ ባይ ዘ ዌይ ዘ ጋፕ ኢዝ ቢንግ ዋይድንድ ማለት ነው። እዚህ ጋር በአክሰስ ባላቸው የዲጂታል ሪሶርስ አክሰስ ባላቸውና በሌላቸው መካከል ያለው ልዩነት እየሰፋ ነው። ይሄ ለምን ሆነ? ዋት አር ዘ ሪዝንስ ምክንያቶች ምንድን ናቸው? አንደኛው ኢንካም ኤንድ ፋይናንሻል ሾርቴጅ ነው። ገቢና የፋይናንስ ውስንነት ነው። ኢንካም ኤንድ ፋይናንሻል አክሰስ ያላቸው አክሰስ ያደርጉታል ማለት ነው። ምክንያቱም ቴክኖሎጂ ኮስትስ መኒ ቴክኖሎጂ ስማርትፎን፣ ኮምፒውተር፣ ኢንተርኔት ገንዘብ የሚጠይቁ ስለሆኑ ከሀብት ጋር ይገናኛል። ሁለተኛው መሰረተ ልማት ነው። የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መሰረተ ልማት ለምሳሌ የኢንተርኔት ኮኔክሽንስ እነዚህ መዘርጋት አለመዘርጋት በሀገራት ደረጃ ኤሌክትሪክሲቲ የኤሌክትሪክ መብራት አገልግሎት መኖር አለመኖር ሌላው ምክንያት ነው። ሶስተኛው ሌቭል ኦፍ ኤጁኬሽን ነው። የአንድ ሀገር ህዝቦች የትምህርት ደረጃ ማለት ነው። ላክ ኦፍ ዲጂታል ሊትሬሲ ቱ ዩዝ ያመጣል። የትምህርት ለምሳሌ ቅድም በገለጽናቸው በሰሜን አሜሪካ፣ በአውሮፓ፣ በጃፓን አካባቢ ምናልባት ከ60 ከ70% በላይ ህዝባቸው የተማረ ነው፣ ቴክኖሎጂ መጠቀም የሚችል ነው።
በአፍሪካ እና በሳውዝ ኢስት ኤሽያ በደቡብ ምስራቅ ኤሽያ ደግሞ አብዛኛው ህዝባችን ለምሳሌ በኢትዮጵያ አብዛኛው 70% ከ70 በላይ የሚሆነው የኢትዮጵያ ህዝብ በገጠር ነው የሚኖረው። በገጠር የሚኖረው ደግሞ አብዛኛው ያልተማረ ነው። ስለዚህ ሌቭል ኦፍ ኤጁኬሽን ትልቅ ፋክተር ነው ማለት ነው። አራተኛው ላክ ኦፍ ኖሌጅ ኤንድ አንደርስታንዲንግ ኦፍ ዘ ቴክኖሎጂ ነው። ሌቭል ኦፍ ኤጁኬሽኑ ቢኖር ራሱ ከቴክኖሎጂ ጋር የመላመድ ውስንነት፣ አክሰስ አለማግኘት፣ አንድን ቴክኖሎጂ በእጃችሁ ወይ በአካባቢያችሁ ስታገኙት የማወቅና የመጠቀም እድላችሁ ይጨምራል። አክሰሱ በሌላችሁ ቁጥር ደግሞ አይኖርም ማለት ነው። ሌላው አብሰንስ ኦፍ ኦፖርቹኒቲ ቱ ለርን ሃው ቱ ዩዝ ኮምፒውተርስ ነው። አራተኛው ነጥብ ጋር ከኖሌጅ ጋር የሚገናኝ ነው። ይሄ እድሉን አለማግኘት። ሌላ ከእድሜ አንጻር ነው። እድሜ ግሎባሊ በዓለም አቀፍ ደረጃ በሀገራችን በዓለም አቀፍ ዘ ያንግ ፒፕል አዳፕት ፋስተር ዛን ዘ ኦልደር ፒፕል ኢን ዩዚንግ ኢን አክሰሲንግ ዲጂታል ሪሶርስስ። ዲጂታል ዲቫይድ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መለያየት ምክንያት አክሰስ መለያየት ምክንያት በሰዎች በሀገሮች በህዝቦች መካከል የሚፈጠር ልዩነት ነው ብለናል። ከፍ ብለን ምን ያስከትላል? ውጤቱ ምንድን ነው? ዋት ኢዝ ዘ ኮንሲኩዌንሱ ስናይ ኢኮኖሚክ ኢምፓክት አለው። የኢኮኖሚ ተጽዕኖ አለው። ለምሳሌ ትራዲሽናል ቢዝነስ ባህላዊ ልማዳዊ የሆኑ አሰራሮች ፌል ያረጋሉ። ኮምፒት ማድረጋቸው አይችሉም። አዳዲስ አሰራሮች ለምሳሌ የምግብ አዘገጃጀት ሊሆን ይችላል፣ የአልባሳት አሰራር ሊሆን ይችላል። ነገሮች እየተቀየሩ ይሄዳሉ ማለት ነው በዲጂታል ኢንፎርሜሽኑ ምክንያት። ይሄ ኔጌቲቭ ሳይዱ ነው፣ ተጽዕኖ ነው። እየተቀየሩ በመሄዳቸው አንድ ማህበረሰብ ወይም ደግሞ አንድ ሰው ሀገር በቀል የሆኑትን ነገሮች ያጣል ማለት ነው፣ ሊያጣ ይችላል። ሁለተኛው ኢንካም ኢኒኳሊቲ ይፈጠራል። አሉታዊ ተጽዕኖ ነው እየገለጽን ያለን ተማሪዎች። በሰዎች መካከል የተለያየ የገቢ ልዩነት እንዲሰፋ መረጃ ገንዘብ ነው ስለሚባል ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ተጠቅሞ የተለያዩ መረጃ አክሰስ መጠቀም የሚችል ሰውና የማይችል ሰው ገቢያቸው በፍጥነት ይለያያል ማለት ነው። ጆብ ኦፖርቹኒቲ ስኪውድ ቱዋርድስ ዞስ ዊዝ ዲጂታል ስኪልስ። የስራ ዕድልን ብናይ የስራ ዕድል ብዙ ጊዜ የመረጃ አክሰስ ወዳላቸው ሰዎች ነው። አንዳንድ ጊዜ በጣም ጎበዝ ሰዎች አሁን እናንተ ዩኒቨርሲቲ አልገባችሁም 12ኛ ክፍል ናቸው፣ ግን ዩኒቨርሲቲ የገቡ ወንድሞቻችሁ ከ3-6 ከ3-5 በላይ የተመረቀው ስራ ላይ ያልያዘ ይኖራል መረጃው እስከሌለው ድረስ። ጆብ ሰርች ስራን የመፈለግ የማግኘት የትኞቹን ቻናሎች የኢንተርኔት ቻናሎች ተጠቅሞ ስራ ቀጣሪዎችን የማግኘት አቅም ይጠይቃል ማለት ነው። እዚህ ጋር ሶሻል ኢምፓክት ማህበራዊ ተጽዕኖውን ስናይ ኢንፎርሜሽን ጋፕ በጣም ዋይድን ይሆናል። ሰዎች እስካለ መግባባት ሊደርሱ ይችላሉ። ለምሳሌ አንተ ወይም አንቺ ሰፊ የሆነ ዲጂታል አክሰስ አላችሁ ብለን እንስብና አንድ ገጠር በጣም የኢትዮጵያ አብዛኛው ገጠር ነው የሚኖረው ብለናል። የትም ክልል ገጠር አካባቢ የሚኖር ቤተሰብ ዘመድ ቢኖራችሁ ላትግባቡ ሁሉ ትችላላችሁ። እናንተ የምታውቁት እናሱ የሚያውቀው ስለተለያዩ ነገሮች ይለያያል። ኢንፎርሜሽን ጋፕ ዋይድን ያደርጋል በህዝቦች መካከል። አንኢኳል ኤጁኬሽናል ኦፖርቹኒቲስ የትምህርት እድል ተመጣጣኝ ያልሆነ የትምህርት እድል ስርጭት እንዲኖር ያደርጋል። ሄልዝ ኢንፎርሜሽን ለስ አክሰስብል ይሆናል። የተለያዩ የጤና መረጃዎች በደንብ አክሰስ እንዳይደረጉ ተጽዕኖ ይፈጥራል ማለት ነው ዲጂታል ዲቫይዱ። ከሴኪዩሪቲ አንጻር ከደህንነት አንጻር እንደ ግለሰብም እንደ ሀገርም ማየት እንችላለን። ሳይበር ክራይም እነዚህ የተለያዩ የመረጃ መረቦች መጠለፍ ያስከትላል። እስኪው ፌክ ኒውስ ይሄ የተሳሳቱ የተዛቡ መረጃዎች ሚስኢንፎርሜሽን የተዛባ መረጃ ለምሳሌ ፌስቡክ፣ ኢንስታግራም፣ ቴሌግራም ልንጠቀም እንችላለን። ነገር ግን አንዱ ጉዳቱ ዲስአድቫንቴጁ የተዛቡ መረጃዎች የሆነ ሰው የሆነ አካል ሊለቅ ይችላል እና በሱ እንዋጣለን። ፌክ ኒውስ ይሄ ፋብሪኬትድ የተደረጉ ከሪያሊቲው ጋር የማይሄዱ መረጃዎች ሊለቀቁ ይችላሉ። ኦንላይን ስካምስ፣ ሌላ ደግሞ ሄት ስፒች የጥላቻ ንግግር የሆነ አካል ወይም የሆነ ቡድን ሌላውን ለማጥቃት የሚለቀቁ የተጋነኑ መረጃዎች ይኖራሉ። ኢሌጋል መኒ ላውንደሪንግ እነዚህ ህገወጥ የሆነ የገንዘብ ዝውውርን ጨምሮ ከሴኩሪቲ ጋር የሚገናኙ ናቸው። ቀጥለን ምናየው የመጨረሻው ነጥባችን ቤኔፊትስ ኦፍ ዲጂታል አክሰስ ነው። የዲጂታል ሪሶርስ ከፍ ብለን የገለጽናቸው የኮምፒውተር፣ የኢንተርኔት፣ ስማርትፎን የመሳሰሉት ማግኘት መቻል ምንድነው ጥቅሙ በዲቫይዱ ውስጥ የሚለውን ስናይ ከትምህርት ከመማር ማስተማር አንጻር ኢለርኒንግ ኦፖርቹኒቲ ፎር ቲቸርስ ስቱደንትስ ለተማሪዎች ለመምህራን ወይም ሌሎች ሊማሩ ለፈለጉ አካላት የኤሌክትሮኒክ የኦንላይን
ወይም ደግሞ በኢንተርኔት የመማር እድልን ይከፍታል። ሁለተኛ አክሰስ ቱ ኤጁኬሽናል ማቴሪያልስ ነው። እያንዳንዱን ነገር በመጽሐፍ ላናገኘው እንችላለን። ስለዚህ ይሄ ዲጂታል ሪሶርሱ ግን ዲጂታል አክሰሱ ኢንተርኔት መረቡ እንደ ቴሌግራም የመሳሰሉት የበየነ መረብ አገልግሎቶች ግን የተለያዩ ማቴሪያሎችን እንድናገኝ ያደርጋናል። መጽሐፎችን፣ ሪፈረንስ ማቴሪያሎችን ኤንድ ሶ ኦን። ሌላ ኦንላይን ኮርስስ ኤንድ ቱቶሪያልስ ኦንላይን የሚሰጡ መደበኛ ባልሆነ መልኩ መደበኛ የሆነውን በመደበኛ ትምህርት ቤት የምንማረው ነው። ግን የሆነ ለምሳሌ በሆነ ርዕስ ላይ በሆነ ጉዳይ ላይ ስለ ጤና ሊሆን ይችላል ወይ ስለሆነ ሙያ ሊሆን ይችላል ኦንላይን ኮርሶችን መውሰድ ቱቶሪያሎችን መከታተል ያስችላል። ከጤና አንጻር ስናየው ቴሌሜዲሲን ኮንሳልት ዶክተር ሪሞትሊ ሩቅ ቦታ ያሉ የሕክምና ባለሙያዎችን በኮንሳልት በማግኘት የሕክምና አገልግሎት ማግኘት ይቻላል። የምርመራ አገልግሎት ማግኘት ይቻላል። የበሽታው ምልክት በመናገር and so on። ሌላ ሄልዝ ኢንፎርሜሽን የጤና መረጃዎች የተለያዩ የጤና መረጃዎች መደበኛ መሰረታዊ የጤና አገልግሎት ለማግኘት ያስችላል። አፖይንትመንት ቡኪንግ ከጤና ይሄ ቀጠሮዎችን ለማስያዝ ያስችላል ማለት ነው። ከኑሮ አንጻር ከአጠቃላይ ሊቪሊሁድ አንጻር ከኑሮ አንጻር ዌዘር ኤንድ ማርኬት ኢንፎርሜሽን ይሰጣል። ለምሳሌ ለገበሬዎች የኛ ሀገር ገበሬዎችን እንተዋቸውና ባደጉ ሀገሮች አካባቢ ያሉ ገበሬዎች ምን ያገኛሉ? የአየር ንብረቱን የአየር ጸባዩን በተመለከተ ከባድ ዝናብ የሚጥል ከሆነ በረዶ የሚጥል ከሆነ ዝናብ የሚዘገይ ከሆነ ነፋስ የሚነሳ ከሆነ የግብርና ስራቸውን ማስተካከል እንዲችሉ የአየር ጸባይ መረጃ እንዲሁም ደግሞ የገበያ መረጃ ምርቶቻቸውን ለምሳሌ ብዙ ኩንታል ካሮት ቢያመርት አንድ ገበሬ በየነ መረብ በዲጂታል አክሰስ ተጠቅሞ የት መሸጥ እንዳለበት የተለያዩ ከተሞች ሐዋሳ፣ አዲስ አበባ፣ ዲላ፣ መቀሌ ዋጋ ኮምፔር አድርጎ ለነጋዴዎች መላክ ይችላል ማለት ነው። ዌዘር ፎርካስት ሌላ ይሄ በጣም ኤክስትሪም ከመደበኛ ወጣ ያለ ለምሳሌ በረዶ የሚመጣ ከሆነ ጎርፍ፣ ፍላድ፣ የመሬት መንሸራተት የሚፈጠር ከሆነ እሱን ፎርካስት ለማድረግ ያገለግላል። ተንብዮ መረጃ ለመስጠት ይጠቅማል። ባንኪንግ የባንክና የፋይናንስ የገንዘብ አገልግሎቶችን ለአንባንክድ ሰርቪስስ በባንክ የማይሰሩ በገንዘብ መልክ ያልሆኑ ነገሮችን እንደ ባንክና ፋይናንሻል ሰርቪሶችን መስጠት ይቻላል። ሌላ ጆብ ሰርቺንግ ነው፣ ስራ ፍለጋ የተለያዩ የስራ መስኮችን ለመፈለግ የተለያዩ ቋንቋዎችን የተለያዩ ቴክኒክና ሙያ ችሎታዎችን የዩኒቨርሲቲ ዲግሪዎችን የያዙ ሰዎች በቀላሉ ጆብ ሰርች ቀጣሪዎቻቸውን መፈለግና ማግኘት ይችላሉ። አፕላይ ማድረግ መወዳደር እንዲችሉ ይረዳል። ከኮሙኒኬሽን አንጻር ከተግባቦት አንጻር ኮኔክቲንግ ዊዝ ፋሚሊ በቀላሉ ከጓደኞቻችን ከቤተሰቦቻችን ጋር እንድንገናኝ ይረዳል። ሶሻል ኔትወርክ የተለያየ ዓለም ላይ ካሉ ሰዎች ጋር ፍሬንድሺፕ ዴቨሎፕ እንድናደርግ ያደርጋል። አክሰስ ቱ ኒውስ ኤንድ ኢንፎርሜሽን አክሮስ ዘ ግሎብ በዓለም ዙሪያ ያሉ መረጃዎችና ዜናዎችን እንድንከታተል ይጠቅመናል። ተማሪዎች የዕለቱን ትምህርታችን በዚህ እናጠናቅቃለን። ደህና ሁኑ።